በኩል 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሰላም እንደምናላችሁ ውድ የኦሞዳር ቲዩብ ተከታታዮቻችን እንደምንቆያችሁ ዛሬም እንደተለመደው በሌላ በአዲስ ቪዲዮ በአዲስ መረጃ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን፣ ሐሳባችሁን፣ አስተያየታችሁን በኮሜንት መስጫ ሳጥን ላይ ማስቀመጣችሁን እንዳትረሱ። ወደ መረጃዎች አልፋለሁ። ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያዎች ሲያሰራጭ የነበረውን ግለሰብ በቁጥጥር ስር ፌደራል ፖሊስ ማዋሉ ተሰምቷል። ቲክቶከር ሞን ወይንም በመታወቂያ ስሙ ናትናኤል በመባል የሚታወቀውን ቲክቶከር እንግዲህ ከህብረተሰብ ባህል፣ ሞራል፣ እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረ ግለሰብ በቁጥጥር ስር አውየዋለሁ ሲል የአዲስ አበባ ፖሊስ አስታውቋል። በማህበራዊ ሚዲያ የሚተላለፉ መልእክቶች ተደራሽነታቸው የበዛ በመሆኑ በትውልዱ ላይ የሚያሳድሩት አዎንታዊ ሆነ አሉታዊ ተጽዕኖ ከፍተኛ መሆኑን የገለጸው የአዲስ አበባ ፖሊስ ማህበራዊ ሚዲያን በአግባብና በኃላፊነት መንፈስ ከተጠቀሙበት ትውልድን በስነ ምግባር ለማነጽና ከፍተኛ አስተዋጽኦ እንደሚኖረውም አመላክተዋል። ነገር ግን ከዚህ በተቃራኒ የተሰለፉ አንዳንድ ግለሰቦች ለመለየት ለማየትና ለመስማት አጸያፊ የሆኑ ማህበራዊ ሚዲያ ይዘቶችን ሲሰሩ እንደሚታዩ ፖሊስ ገልጿል። በዚህም መሰረት እንግዲህ ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ የሆኑን መልእክቶችን በማህበራዊ ሚዲያ ሲያሰራጩ ከነበሩ ግለሰቦች አንዱ የሆነውን ነዋሪነቱ በንፋስ ስልክ ላፍቶ ከተማ ወረዳ 6 የሚገኘው ናትናኤል ባደግ ገብረ የተባለውን ተጠርጣሪ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ገልጿል። ተጠርጣሪው የማህበራዊ ሚዲያ በተለይም ዩቲዩብ እና ቲክቶክ በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ መቆየቱን ተናግረዋል። ተጠርጣሪው በተለምዷዊ ንግግር ሊገልጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበርና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ በመጠቀም ሲያሰራጭ እንደነበር ፖሊስ አስረድቷል። ፖሊስ አክለውም በቁጥጥር ስር በዋለው ናትናኤል ባደግ ወይንም በማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ መጀመሩንም ጠቅሷል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል፣ ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎች እየተሰራጩ መሆኑን አስታውቀው ፖሊስ ይህንንም በማህበረሰቡ በተለይም ታዳጊ በሆኑ ህጻናት ስነ ልቦና ሞራል ላይ ከፍተኛ ጉዳት እያደረሱ መሆኑን ገልጿል። የአዲስ አበባ ፖሊስ አክለውም በቀጣይ ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድም አሳስቧል። ከዚህ ከሶሻል ሚዲያ ሳንወጣ ደግሞ ታኩር በደብረ ብርሃን ታሪክ እየሰራ መሆኑ ተሰምቷል። ታኩር በደብረ ብርሃን ለሚገኙ ለተፈናቃዮች ወገኖች በመድረስ ታሪክ እየሰራ ነው ሲል እንግዲህ በርካቶች በማህበራዊ ሚዲያ እየተቀባበሉ ነው የሚገኙት። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖች በቲክቶክ አማካኝነት እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችን እያስመዘገበ ይገኛል። ኢትዮጵያዊነትና ወገን ለወገኑ ደራሽ መሆኑን በተግባር እያየን ነው የሚሉ መልእክቶች በስፋት እየተሰራጩ ነው የሚገኙት። ይህ ድርጊት እንግዲህ እየተከናወነ ያለው በታታሪው ወጣት ቲክቶከር ታኩር አማካኝነት በሚደረገው ንቅናቄ በሚሊዮን የሚቆጠሩ ብሮች እየተሰበሰቡ ይገኛሉ። ትላንት ምሽት ታዋቂው ባለሀብት ወርቁ አይተነው እንግዲህ የዚህ የገንዘብ ማሰባሰቢያ ስራ ተሳታፊ ሆኗል። በርካቶችን አነጋግሯል። የ15 ሚሊዮን ብር ድጋፍ በማድረግ በተግባር አሳይተዋል። ከዚህ ጉዳይ ጋር ተያይዞ ያሉ መረጃዎችን ወደ እናንተ ማድረስላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ያላችሁን ሀሳብ አስተያየት በኮሜንት መስጫ ሳጥን ላይ ያስቀምጡልን። ቪዲዮን ላይክ ማድረጋችሁን እንዳትረሱ። መልካም ቀን። 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን
ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልሟል። ሻካላካ በቃ ከዚህ